ይህ በፎቶ ያያችሁት ካርታ የኤርትራ ካርታ ነው። ኤርትራ ማለት ይህን ሀገር ብዬ ለመጥራት ይቸገራለሁ። በምስራቅ አፍሪካ የምትገኝ ምጢጥዬ መንደር ናት። የህዝብ ብዛቷ 4 ሚሊዮን ይጠጋል ተብሎ ይገመታል። ኤርትራ ረጅም ሺህ ዓመታት የኢትዮጵያ አካል ሆና ቆይታለች። በሆነ ታሪክ በተፈጠረች የታሪክ ስብራት ከግብፅ ሴራ ጋር ተደምሮ ኢትዮጵያን የሚጠሉ ጎረቤት ሀገራት ጋር ተዳምሮ ኢትዮጵያን ከቀይ ባህር ለማራቅ ኢትዮጵያን ባህር አልባ ለማድረግ የተሸረበ ሴራ እግር አውጥቶ የሄደበት ጊዜ ነበረ። 1983 ወደዚህ ያለ ጊዜ ባለፉት 30 ዓመታት ኢትዮጵያ ባህር አልባ በመሬት የተከበበች ሀገር ተብላ የተፈረጀችው በዚች በምጢጥዬ ሀገር ነው። እቺ ምጢጥዬ ሀገር ኤርትራ 130 ሚሊዮን ህዝብ ያዘችውን ኢትዮጵያ እንደዚህ ከባ በጥንጥዬ መስመር ከበባ አድርጋ አፍና ታኖራለች። ትልቅዬ ሀገር በትንሽዬ መንደር ተከባ ባህር አልባ ተብላ ከቀይ ባህር ተገፋ እስከ መቼ የምትኖር ይመስላችኋል? አቶ ኢሳያስ አፈወርቂ ካይሮ የምትሮጠው አንተ ያኔ የምትመሰረተ ጽምዶን ለማጠናከር አስበህ ነው አይደለ? ጽምዶ ዛሬ 30 ዓመት በፊት 1970ዎቹ አካባቢ ሰርቶ ሊሆን ይችላል። ዘንድሮም አይሰራም። ኢትዮጵያ የባህር በር አልባ ሆና ከቀይ ባህር ርቃ ረጅም ጊዜ መኖር አትችልም። 4 ሚሊዮን ያዘች ሀገር 130 ሚሊዮን ያዘች ሀገርን እንደዛ አግታ መኖር አትችልም። 130 ሚሊዮን ህዝብ በ4 ሚሊዮን ህዝብ ተውጦ የምኖርበት ታሪክ በቅርቡ ይቀየራል። አሰብ ወደ ኢትዮጵያ ተመልሶ ምጽዋን በጋራ መጠቀም እስክንችል ድረስ ሰላም ተኝታ አታድርም። ኢሳያስ አፈወርቂ አልሲሲ ያድነኛል ብለህ አታስብ። ጽምዶ ብለህ ከዚህ የምሰበሰባቸው ሰዎች የምታድን አይመስልህ። ህወሓት የሚያድን አይመስልህ። ፋኖ ብለህ የምጠራቸው የጫካ ሰዎች አንተን የሚያድኑ አይመስልህ። 1960ዎቹ ጫካ ገብታችሁ ኢትዮጵያን ከቀይ ባህር ያራቃችሁ ሰዎች፣ ኢትዮጵያን ጎሮሮ የማነቅ ስራ የሰራችሁ ሰዎች ዘመናቸው አልቋል። ያን ኢትዮጵያ ህዝብ ወይ 40 ሚሊዮን ወይ 50 ሚሊዮን ነበር። አሁን ከ100 ሚሊዮን ተሻግሮ 140 ሚሊዮን ሊገባ ደርሷል። 4 ሚሊዮን ህዝብን የያዘች ሀገር 135 ሚሊዮን ህዝብን የያዘች ሀገር እንደዚህ ጎሮሮዋን አንቃ መቆየት አትችልም። አባዬ ህዝቡ ይፈነዳል። ኤርትራ የኛ ናት ነው የምንልህ። እምቢ ካልክ ህዝባዊ ማዕበል አንስተን ወደ ቀይ ባህር እንመጣለን ነው የምንልህ። ወይንም ቀይ ባህር ራሱን ቆፍረን ወደ ኢትዮጵያ እናመጣለን። ትንሽ ጠብቀን የካርታ ይቀየራል። በእርግጠኝነት ነው የምነግርህ።